በቃ ህዝብ እየሰማ ደግሞ በጣም እንደማፈቅርሽ እንድታውቂልኝ እፈልጋለሁ። ከቀረባችሁ ለዛ ሰው ለመታገል ለዛ ሰው ጠበቃ ለመሆን በቃ እስከ ጥግ ድረስ እንጂ እባብ ለመሆን አትቅረቡ። ሰው ስትቀርቡ ነገ ተቀይራችሁ ሌላ ሰው ለመሆን አትቅረቡ። እሷ እንደዚህ ናት፣ እሷ እንዲህ ናት፣ እንደዚህ ናት፣ እንደዚህ ናት፣ እንደዚህ ናት ይለን ሰው ናት እኮ ሳምንት ሁሉ ሄሉዬ እባክሽ ተመለሽ፣ እኔ አፈቅርሻለሁ፣ በስህተት ነው አንቺን ያጣውሽ እያለ በጣም እየተጨነቀና በፍቅር ተይዞ እንመለከታለን። ሄሉ ግን መልስ ሰጥታለች። ከህይወቴ ውጡልኝ፣ ማናችሁም ከህይወቴ ውጡልኝ፣ ህይወትን ምስቅልቅል ለማድረግ አትቅረቡ፣ ከቀረባችሁ መጀመሪያ ከእውነት ከልብ ቅረቡ፣ ያለዛ ሰውን ለመጉዳት ሰውን ለማበሳጨት አትቅረቡ፣ ሁላችሁም ከህይወቴ ውጡ ስትል ቲክቶክ አካውንቷ ላይ ገብታ መልስ ሰጥታለች ማለት ነው። ለሱም ብቻ አይደለም እንዳልክ ብቻም አይደለም ለብዙ ያው ከዚህ በፊት ከሷ ጋራ በሪሌሽንሽፕ በጓደኝነት ለነበሩት ለሁሉም ወንዶች ያው መልስ ሰጣችሁ። ለእንዳልክ ብቻም አይደለም ለናቲ፣ ናቲም ደግሞ ይወዳታል። ናቲም ያው በጣም ነው የሚወዳት። አሁን እንግዲህ ተራርቆ ተጣልተዋል እንጂ በጣም ነው የሚወዳት። አሁን ደግሞ ሰሞኑ በዚያ ሳምንት የመጣናሂ የሚባል ልጅም ለሁሉም ሰው ነው መልስ ሰጣችሁ ማለት ነውና ከዛ ሁሉ ግን እንዳልክ ባለፈው ነገር ተጸጽቶ ይመስለኛል ብቻ ተጸጽቶ በሚዲያ ላይ እባክሽ ወደ ልቤ ተመለሽ፣ ወደ ቤቴ ተመለሽ፣ በስህተት ነው አንቺን ያጣሁሽ፣ አንቺን ማጣት አልነበረብኝም እያለ ብዙ እያወራ ነው እና ያው በሄሉሻ እሱም ተስፋ አልቆረጠም። ሄሉሻ ግን በእነሱ ተስፋ እንደቆረጠች ነው። አሁን ለሄሉሻ እንዳልክ በጣም በቃ የካሳ ጊዜ ነው፣ አንቺ ወደ እኔ እንጂ አንቺን ላገኝሽ ደግሞ አገኝሻለሁ ብሎ እንደ ማስጠናቀቂያ ደግሞ እያወራ ነበረ። በቃ እንኳን በህጋዊ መንገድ እንኳን ብታገቢ የኔ ነሽ፣ ቆም ያላየኝ በቃ አልሰማም ምናምን ነገር ማታ እንደዛ እያለ ነበርና ናቲም ደግሞ ያው እሷን ያው እንዳልክን መሀል ላይ እሱ በራቀበት እንዳልክን መሀል ላይ ስላስገባች ነው ከሄሉ ጋር የተጣሉት። ከዛም በፊት ተጣልቶ ታርቆ ነበር እና አሁን ናቲም ይወዳት ነበረ። ያው ከሄሉ ጋራ እንዳልክ ጋራ ስላያት ነው በጣም ተስፋ የቆረጠ። እንዳልክ ደግሞ ያለፈው ታሪኮችን እያስታወሰ ከእሷ ጋራ ሲሄድ የነበረበትን ቦታ ሁሉ እያስታወሰ በጣም በቃ እንዳልክ ከልብ ከሆነ ሊያገኛት ይችላል። ምናልባት ከልብ ከሆነ ያለፈው ነገር በጣም ተጸጽተዋልና ከልብ ከሆነ ሊያገኛት ይችላል ብዬ አስባለሁ። ይቅ ነው እንግዲህ የእውነት ነው። እሷም ሰውን ስታቀርብ ለማሳዘን አትቅረው ብላለች። ያገኛታል ብዬ አስባለሁ። ይችም ተጸጽቷል በጣም ያው ሰውን ስንቀርብ ከልብ ስንቀርብ ይሻላል። ወንዶች ደግሞ ብዙ ጊዜ ሲቀርቡ ይርቅ። ሴቶች በጣም ስንወዳቸው እና ስናፈቅራቸው ያካብዳሉ፣ ይርቃሉ። ከዛ ደግሞ እንደገና አስቦ ተመልሶ እየተጸጸቱ ይመለሳሉ ማለት ነው። እና ያው ጥፋቱን አምናት መጸጸትን በጣም ጥሩ ነገር ነው። ብቻ ይሳካል ትላለሁ። እንዳልክ ቤተሰብ ሰላማችሁ ይብዛ። ስለተከታተላችሁ አመሰግናለሁ። ላይክ በማድረግ ሰብስክራይብ በማድረግ ቤተሰቡን ቴንኪው